ምረጥ ብትሉኝ እስልምናን እመርጣለሁ። ከኦርቶዶክስ ተዋህዶና ዋቄ ፈታን ለምን እንደሆነ ታውቃላችሁ? ኦርቶዶክስ ተዋህዶ በጣም አቢዩሲቭ ነው ብያምናል። አይዲዮሎጂው አቢዩሲቭ ነው። የሰው ልጅን ባሪያ ያደርጋል። የሰው ልጅን መሀይም ያደርጋል። የሰው ልጅን በጣም እኔ ማምነው ማለት ነው። እኔ እኮ ነኝ እኔ ንጉስ ይወዳል። እኔ አሁን ኦርቶዶክስ ተዋህዶኝ እስከ 20 ዓመት ያድጋለሁ። አልፈልገውም፣ አልመለስም። ብትገሉኝም ኦርቶዶክስ አልሆንም። ኦርቶዶክስ ከመሆን ብሰልም ይሻለኛል። መስለም እኮ ብዙ በነፈት አለው። እስልምና እኮ ብዙ ጣዖት አላመልክም። ሙስሊም በሆነ ነው ጣዖት አላመልክም። አንድ እግዚአብሔር አመልካለሁ። አላህን ብቻ እከተላለሁ። ፕሮፌት መሐመድ ነብዩ ነው ብዬ እከተላለሁ። ዳትስ ከዛ ውጭ ምንም ነገር ምን አለ? አሁን እስልምና ቤት ቁርአን እቀራለሁ። ሰላት 5 ጊዜ በቀን አደርጋለሁ። ንጽህና እማራለሁ። በጣም ስርዓት እማራለሁ። በጣም ቢዝነስ እማራለሁ። ሳይንስ እማራለሁ። አስትሮኖሚ ካዝማጅኒ እማራለሁ። በጣም እንዴ ፈላሰፋር ናቸው። ብዙ ዕውቀት ከኔ ዕውቀት ጋር የሚሄድ ሃይማኖት ነው ኦርቶዶክስ ተዋህዶ። ምን እማራለሁ? ምን እማራለሁ? እስኪ ኦርቶዶክስ ውስጥ ማርያምን ማምለክ፣ ገብርኤልን ማምለክ፣ ሚካኤልን ማምለክ፣ ጧፍ ማብራት፣ ሻማ ማብራት፣ ውሃ ጸበል ነው ብዬ መጠጣት፣ አመድ እምነት ነው ብዬ መቀባት። ንገሩኝ እስኪ ምንድነው የምማረው ከኦርቶዶክስ? ድንትን መስቀል ማቃጠል በአመት አንዴ? ንገሩኝ። just tell me like ምንድነው የእንትኑ ብዛት? ይሄን አርግ በ5 አቦናቸው በ7 ስላሴ በ21 ማርያም ወሩን በሙሉ ሀለዴ ነው። እንደዚህ አለ እንደዚህ ምንድነው የምማረው?